የምትወዱትንና የምትመኙትን ህይወት ለማየትና ለመኖር ያብቃችሁ። እግዚአብሔር የምትወዱትን ህይወት ይስጣችሁ። የለመናችሁትን ህይወት ይስጣችሁ። ምኞትሽን ከበረከቱ ያጠግባል ይላል መጽሐፍ ቅዱስ። ስለዚህ ምኞታችሁን ያጥግብላችሁ። የተመኛችሁትን ህይወት ለመኖር ያብቃችሁ። የተመኛችሁትን ትዳር ባለቤት የመኪና ባለቤት ኮንግራ እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። ታም እሺ፣ የታለ ሙዚቃ ይቀድሙ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ እንኳን በዚህ ሳምንት ብዙ አበባ ነው ለካ የመጣልሽ። ሰብስቢያቸውና አንድ ላይ ማለት ነው እና እንግዲህ እቤትም ንገሪያቸው፣ ሰርፕራይዝ እንኳን ደስ አላችሁ ቢያቸው እና መኪናውን ከቻልሽ እንደውም እየነዳሽ ሁላ ይዘሽላቸው ብትገቢ ደስ ይለኛል። ሁሉ ነገር ፉል ተደርጎ ነው የመጣው። አሁን ማለት ነው ሩታ ከልጇ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና ጋር አሁን ልጁን እርሺውና ደግሞ ማለት ነው ከመኪና ጋር አንድ እግሩ ቆሸሻ፣ አንድ ጫማው፣ አንድ ልብስ ልጠብለት እያልሽ አልፈልግም። እናንተ እየመጣችሁ ታጥሩልኛላችሁ። እኔ ነዳለሁ ግቢ ውስጥም ቢሆን መቼስ መውጣት አይቻልም በዚህ ጊዜ። ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ 15 ቀን ወይስ አንድ ወር ይጠበቅብሽ? አንድ 15 ቀን ይበቃኛል። እኔ ግን ሁሉም ገና አንድ ወር እያሉኝ ነው እኮ። እንዴት ነው ስሜቱ? በቤት ውስጥ ስትወኚ ምናምን ይደብራል ወይስ? የሚደብርሽ ከሆነ በ15 ቀን የምትወጪ ችግር የለውም። የማይደብርሽ ከሆነ ግን አይ እውነት ለመናገር ያን ያህል አይደብርም። ምክንያቱም ብዙ ጠያቂ ምናምን ሰው ስላለ አልቀነሰም። በነገር ላይ አሁንም ይመጣሉ ምናምን እንኳን ደስ አለሽ ነው በቃ ገንፎ ነው አጥሚት ነው ተወኝ። እኔ ብዙ አልበላም እንጂ ችግሬ። ስለዚህ እየደበረሽ አይደለም ማለት ነው። እኔ አሁን ቀኑን እየደበረሽ ከሆነ 15 ቀንሽን ሞተሽ ዞር ማለት ትችላለሽ ማለት ነው መኪናውን ይዘሽ። አሊያም ግን አንድ ወር እንግዲህ እየመጣሽ ሞተሯን ብቻ እያሞቅሽ ወደ ቤት ትገቢያለሽ ማለት ነው። እሺ ለማንኛውም ፋሚሊዎቼ ወደ እናንተ ደግሞ ስመጣ ሁላችሁም ይሄንን ቪዲዮ እስከመጨረሻው እያያችሁት አብራችሁ ስለነበራችሁ ከልብ እናመሰግናለን። ይህ መኪና የኛ ብቻ ውጤት አይደለም የእናንተም ጭምር ነው። ዛሬ ላይ ስለሰራው ነው ይሄንን ነገር ማድረግ የቻልኩት ለሩታዬ ማለት ነውና ሁላችሁም ከጎኔ ሆናችሁ ቪዲዮዎችን ላይክ የምታረጉ ቪዲዮዎችን የምታዩልኝ ሙሉ የኔ ውድ ፋሚሊዎች ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። እናንተንም እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ። እናት አባታችሁን ይጠብቅላችሁ። ወንድም እህታችሁን ይጠብቅላችሁ። ከልብ ነው ማመሰግነው። በብዙ መንገድ የምታግዙ ወንድሞች እህቶች ያላችሁ ይሄንን ቪዲዮ የምትከታተሉና ለእናንተ ትልቅ ሪስፔክት አለኝ። እግዚአብሔርን በቃ ፈጣሪ ያክብርልን። እድሜ ጤናችሁን ያብዛው ኑሩ